ስማ ዛሬ ያለኝ ቀጠሮ የዓለም ዋንጫ ከመብላት አይተናነስም እና ከሰዓት ስቴዲየማችን ዝግ ነው የሚሆነው እንዳትመጣሽ ብለ በዋንጫ መሰየም ጀመርክ እንዴ? እና ድንግል ሴትን የዓለም ዋንጫ ብዬ ካልሰየምኳት ምን ብዬ ልሰይማት ነው? አሁን የሁሉ ዙሪያ ጥምጥም ድንግል ሴት አገኘው ለማለት ነው? ማን መሰልኩ? ዮኒ እኮ ነኝ። እንዴት አላገኝም? ቆይ በምን እርግጠኛ ሆነ ነው እንደዚህ በኮንፊደንስ የምታወራው? ከዚህ በፊት አይደለም ንክኪ ፍቅር ራሱ ጀምር አታውቅም። እስኪ እናያለን። አንተ ደግሞ ምን ቤት ነህ? በዝግ ስቴዲየም ነው አልኩህ እንዴ? ዛሬ የጤና ያርግል። ብቻ ይኸውልህ መብላቷን ሳታቅ እጇን ታጠበች ሆኖብህ ስስቅ እንዳላድር አታስብ። በልቼ በውሃ ማወራረድ ነው የቀረኝ። ትምህርት እንዴት ነበር? በጣም አሪፍ ነበር። ሲያስተምር በጣም ደስ የሚለኝ አስተማሪ ነበር ዛሬ ያስተማረን። በጣም እርግጠኛ ነኝ እሱ በሚያስተምረው ትምህርት ማይገባ ሰው አለ ብዬ አላምንም። ትዝ አስባልሽኝ። በፊት እኛንም የሚያስተምረን አስተማሪ እንደዚህ አይነት አስተማሪ ነበር። እሱ ሲመጣ ብታይ ሁላችንም እንዴት ደስ እንደሚለን። አንተ እስከ ስንት ነበር የተማርከው? እኔ እስከ 10 ነው የተማርኩት። ማትሪክ አልመጣልኝም። የተገላቢጦሽ ነና። እንዴት? እኔ ስትሪት አምጥቼ ነበር ያለፍኩት። አንቺማ ቀለሜ ተማሪ ነሽ። እኔም እንደዛ ነው የምጠብቀው ካንቺ። እኔ የምልህ በጣም ሽቶ ወድጆ ልሞት ነው። ሁሌ ሽቶ ትቀባለህ? ኧረ አይደለም፣ የማይለቅ ሽቶ ስለሆነ ነው። ሁሌም ሳገኝ ጠረን እንደዚህ ነው። በጣም ደስ ይላል። በነገራችን ላይ ዛሬ አንድ ቦታ ልወስድሽ ነው። የት? ዛሬ ሙያዬን መቅመስ አለብሽ ብዬ የሚገርም ምግብ ሰርቻለሁ። እናማ አቤት ሄደን ሙያዬን አቀምስሻለሁ ማለት ነው። እሺ አክብራኝ ለኔ ብለህ ስለሰራ እንሄዳለን። ከዛ በኋላ ሱስ ነው የሚሆንብሽ። እንግዲህ ማየት ነው። እሱን ስቀምሰው ነው ማውቀው። መቼስ ቆንጆ ቤት ነው ያለ ብዬ አስባለሁ። ተመስገን ነው። በቂ ነሽ ለኔ ብዬ አስባለሁ። ያመሰገነ ይጨመርለታል አይደል የሚባለው? ልክ ነሽ። ፈጣሪ ሲፈቅድ ደግሞ ትልቅ ቤት ይኖረኝ ይሆናል። በሚገባ። ቤት ሰፊም ሆነ ጠባብ ዋናው ነገር ነፃነቱ ነው። ምክንያቱም ቤት ማረፊያ ነው። ስታርፍ ደግሞ ነፃነት ያስፈልጋል። አዎ እሱማ ልክ ነሽ። እሺ ምግቡን ላቅርባ? እሺ መጣ። እንጀራ ግን ገዝቼ ነው ያመጣሁት። አረ ችግር የለውም። ጨልፈይቱ ጋር ነው። ቆይ ጨልፈ ይዤ ልምጣሽ። እንግዲህ ይሄው ምግባችንን አዘጋጅተን ጨርሰናል። ቆይ ላጎርስሽ። ከወንድሜ ውጪ ለመጀመሪያ ጊዜ ያጎረስከኝ ወንድ አንተ ነህ። የምር? እኔ የመጀመሪያው ስለሆንኩ ኩራት ተሰምቶኛል። የምሬ ነው። ደግሞ ማጉረስም ጎበዝ ነህ። ያው ጉርሼ ሱስ እንዲሆንብሽ በጥንቃቄ ነው ያጎረስኩሽ። ተሳክቶልሃል። ይሄውላ ተጠንቅቄማ ባይሳካልኝ ነበር የምናደደው። ታዲያ እንደዛ ስላልኩ ደስ አለ? ቀላል ግን ይበልጥ ደስተኛ የምሆነው ማለት መጀመሪያ እኔ እንዳጎረስኩሽ መጨረሻውን ማጉረሽ ነው በወል ደስ ይለኛል። ሁሌ አንቺን እያጎረስኩ መኖር እንዴት ደስ እንደሚል። ዮኒ እሱን ነገር ዝም አላልኩም። ትንሽ የጊዜ ጉዳይ ነው። ገባኝ። ያው ነገሩን ነው እንጂ አንቺን ለማስጨነቅ ፈልጌ አይደለም። እሺ ግን ለራስ እየበላ ነው? አንቺ ቢልኝ እንጂ የኔ ትሄድብኛል ብለሽ። አይሆንም። እኔ እኮ እየበላን ይመስለኝ። ስታስበው እንዴት ብቻዬን እበላለሁ? አብረን አይደል እንዴ እንበላለን የተባባለው? እሱማ ያንቺ መብላት እንጂ የኔ መብላት እኮ ረሳሁት። በልብላ። እሺ ደበረሽ እንዴ? አይ አልደበረኝም።
የሚጠጣ ነገር ላምጣ ብዬ እኮ ነው። ታዲያ ምን አመጣ? እሱን ስትቀምሹ ታውቂዋለሽ። ልቅዳልሻ? ምን እንደሆነ ሳትነግረኝ ነው የምትቀዳልኝ? እኔማ ስትቀምሹ ታውቂዋለሽ አልኩሽ። ካወቅሽው ትነግሪኛለሽ፣ ካላወቅሽው ደግሞ የመጀመሪያሽ ይሆናል ማለት ነው። ይህን ያህል? እሺ ቅዳልኝ። ይሄው ቀድቼልሻለሁ፣ ያዥት። ጠጥቼ አላውቅም። ምንድን ነው? ወይን ነው እኮ ቤት ነበር እንዳጋጣሚ አንዳንድ ብርጭቆ እንጠጣው ብዬ እኮ ነው። ግን ይህ ነገር ያሰክራል አይደል? አንድ ብርጭቆ ወይን ሲበዛ እኮ ነው የሚያሰክረው። አንድማ ምንም አያረግሽም፣ ጠጭ። አይ እባክህ ይቅርብኝ። እኔ እንደዚህ አይነት ነገር ጠጥቼ አላውቅም። ገባኝ፣ ግን አንድ ምንም አያረግሽም ብዬ ነው። በዛ ላይ ምን እንደሚል እንድቀምሽው ብዬ ነው። ካልፈለግሽ ግን ችግር የለውም፣ ካልሆነ በቃ ነው የሚቅርብኝ። እንዴ ለምን? እንዴት ለብቻ ይጠጣለሁ? ደግሞ ለብቻ አይጠጣም። ብዙ ጊዜ ፍቅረኛሞች የሚጠጡት መጠጥ ነው። እሺ በቃ ለአንተ ስል ጠጣለሁ። የምር? አዎ። እሺ ችርስ እንባባል። ጠጪ፣ ግማሽ ነገር ነው ጠጪ። ጽዬ ነቃሽ? ምንድን ነው የተፈጠረው? የት ነው ያለ ነው? ማለት ፍቅር የምርሽን ነው እንዴ? ምን ማለት ነው? ቆይ ምንድን ነው የሆነው? መኝታ ክፍል እኮ ነው ያለ ነው። ምን? ቆይ ለምንድን ነው መኝታ ክፍል የመጣ ነው? ፍቅር የምር ግራ እያጋባሽ ነው። የተፈጠረውን ነገር እያወቅሽ ምንድን ነው እንደዚህ የምትይ? ምን? እኔ ነኝ የማውቀው? ጭራሽ ራቁቴን ነኝ? ቆይ ምንድን ነው ያደረከኝ? ንገረኝ። አለበለዚያ ሰው ያለ ብዬ ነው የምጮህ። የምርሽን ነው እንደዚህ እያልሽ ያለሽው? እኔ መጀመሪያ የሚቅርብን ብዬ ነበር። ስንት ነገር እሺ ብለሽ ካረግን በኋላ ምን አድርገን ነው ትኛለሽ? ነገርኩ። እኔ ምንም ማስታውሰው ነገር የለም። እኔ ማስታውሰው ሶፋ ላይ እየጠጣ እንደነበር ነው። ከዛ በኋላ ያለው ምንም ነገር አላውቅም። በጣም ግራ እያጋባሽኝ ነው። እንዴት ከሶፋ በኋላ ያለው ነገር አላስታውስም ትያለሽ? ንገረኝ። ቆይ ምንድን ነው የተፈጠረው? አንድ ከጠጣሽ በኋላ ደስ ይላል። የማያሰክር ከሆነ አንድ ልድገም አልሽ፣ ቀዳውልሽ። ከዛ አሁንም እንደዛ አልሽና 5 ብርጭቆ ጠጣን። 5 ብርጭቆ? አዎ። ከዛ ሁለታችንም ሳቅ ስናበዛ ይሄ ነገር ይቅርብን ሊያሰክረን ነው አልኩሽ። ከዛ ሞቅ ብሎ ነበር። ከዛ አጠገብ ላጠገብ እያወራን ነበር። ከዛ ሳላስበው ሳምኩሽ። ምን? ሞቅ ስላለኝ ነው። ይቅርታ እኮ ብዬሻለሁ በሰዓቱ። አንቺ ግን ችግር የለውም ድጋሚ ሳመኝ አልሽ።
እኔ ነኝ እንደዛ ያልኩ? አዎ። ከዛ ቀስ በቀስ ነገራቶች ከፍ እያለ ሲመጣ ወደዚህ ደረጃ ደረስን። እኔ ይቅር ስል አንቺ በሰዓቱ አይሆንም የማለት ሁኔታ ውስጥ አልነበርሽም። እሺ ያልሽኝ እኮ። ምን እኔ ታውቂያለሽ፣ ከምንም በላይ አንቺ ማጣት ነው የማልፈልገው። አሁን የነገርኩሽ የተፈጠረውን ነገር ነው። ይህን ደግሞ በፈለግሽው ምዬ እነግርሻለሁ። እኔ አምናለሁ። ነገሩ ግን ትንሽ ግራ ስለገባኝ ለማስታወስ እየሞከርኩ ነው። እንዴት ነው? ሟርተኛ ጓደኛ እያለኝ ምን ሆናለሁ ብለን ማለት? እኔ ደግሞ ምን አረኩ? ምን አረኩ ትላለህ ደግሞ? ጠዋት መብላቷን ሳታቅ እጇን ታጠበች ምናምን እያልክ እያሟረክብኛ ነበር። ይኸው ተሳካልህ። እንኳን ደስ አለ። እኔ ከመሬት ተነስቼ አላሟረትኩ። የአንተ ጉራ እኮ ከዚህ በላይ ያስደርጋል። ምንም በእኔ አታሰብ። ይኸው ሳይሆን ቀረ። ምን አገኘክ? እኔ ምን አገኛለሁ? እርግጠኛ ሳትሆን በጣም ዘፈንክ ነው ያልኩ። ሰው በገዛ እጁ ምንድነው የሚያስቀው? ስማ፣ የምር ፎክሬ ባላደርገው ኖሮ ራሴን በራሴ ነበር የምቀጣው። ግን እኔ ዮኒ ነኝ፣ ከማድረግ ወደኋላ አልልም። እንዲህ ስትል እኮ ትልቅ ጀብድ የሰራ ነው የሚመስለው። ጀብድማ ጀብድ ነው። በቀላሉ የማይገኝ ነገር ነው ያገኘሁት። ሚሽን ኢምፖሲብል። መቼም ታውቃለህ አይደል ጎበዝ ብዬ እንደማላጨበጭብልህ። እኔ አጨበጨብ ካላጨበጨብኩ ምን ያደርግልኝ? እህቴ። አቤት ወንድሜ፣ ጠራኸኝ? ምን ሆነሻል ዛሬ ዝም አልሽ? አይ ምንም አልሆንኩም፣ ዝም ብዬ ትንሽ ደካክሞኝ ነው። እንደዛ ከሆነሽ ያለ ወትሮሽ ምን ሆንሽ ብዬ እኮ ነው። ትንሽ ድካም እንጂ ምንም አልሆንኩም። ታዲያ ገብተሽ ለምን አተኝ? እሺ በቃ ወንድሜ እገባለሁ። እህቴ ታተኩሻለሽ እኮ። ለምን እሺ በይና ሐኪም ቤት አንሄድም? አሁን ደህና ነኝ። ከባሰብኝ እነግርሃለሁ። እንዴ ከዚህ በላይ እህቴ፣ እኔ ራሱ እኮ ተጨነቅኩኝ። ለምን ትጨነቃለህ? ይሄን ያህል የሚያሳስብ ህመም አልታመምኩኝ። ዝም ብለህ ነው። ዝም ብሎ የሚባል ህመም አለ እንዴ? ዝም የተባለው ነው እየባሰ የሚሄዱ። ወንድሜ ለምን እሺ አትለኝም? እኔ ራሱ በጣም ቢያመኝ ኖሮ ዝም ል ነበር። እሺ ቢያንስ የሆነ ነገር ቅመሽ። አሁን አላሰኘኝም።
ስፈልግ እነግርሃለሁ። እሺ ባጨናንቅሽም ያንቺ ነገር እኮ በጣም ስለሚያሳስበኝ ነው። አንድ ያለሽኝ እህቴ እኮ አንቺ ነሽ። ሲከፋሽም ከአንቺ በላይ እኮ ነው የምከፋው። ስትደሰችም ከአንቺ በላይ ነው የምትደሰተው። ስትታመሚም ከአንቺ በላይ ነው የምታመመው። አውቃለሁ ወንድሜ፣ ለእኔ ያለህን ቦታ አውቃለሁ። ሰሞኑን ግን በሰላም ነው? ምኑ? ጂም የሚሰራ ሰው ይመስል በጠዋት የምትወጣው? ጂም የሚሰራ ሰው ብቻ ነው ጠዋት ይወጣል ያለው ማን ነው? መቼስ ከአንተ ባህሪ አንጻር ለስራ ነው አትለኝም? ሰሞኑን አንድ ከበድ ያለች ጉዳይ አለችብኝ፣ ለዛ ነው። እና ከዚህ በኋላ ሁልጊዜ በጠዋት ልትወጣ ነው? ግድ ነው እንጂ ከአሁን በኋላ ጉዳይም ቢያልቅ በጠዋት ነው የምነሳው። ማለት ለምን? አንተ ለካ የጠዋት አየር እንዲህ ደስ ይላል። ንጹህ አየር አለ የሚባለው ለካ ጠዋት ነው። እና ከዚህ በኋላ ሁሌ በጠዋት ልትወጣ ነው? ከጠዋት በኋላ ያለው አየር የተበከለ አየር በለው። አንዳንዴ እኮ ስታስተውል። እንዴት? አሁን እንዲህ ስትል ከተወለድክ ጀምሮ የጠዋት ፀሐይ አይተህ ማታውቅ ነው የሚመስለው። እኔ አላቃትም አላልኩም፣ አስተውዬው አላቅም ነው እንጂ ያልኩት። አይ አሁን ተረዳው። ጉዳዩ ከበድ ያለ ነው ያልከኝ ሁሌ ጠዋት ጠዋት ስለምትነሳ ነው ማለት ነው። አረ ይመችህ፣ ገብቶኛል። ገባህም አልገባህም የራስ ጉዳይ። እኔ ምንም ብልህ ነገር ስለምታዞር ደስ እንዳላርክ። ሄሎ፣ እንዴት አደርክ ሚኪ? ይመስገነው። ዛሬ በጠዋቱ በሰላም ነው? ትንሽ ጽዮንን ከማታ ጀምሮ አሟታል። እባክህ አንድ ነገር ላስቸግርህ ነበር። ስራ ቦታ ግዴታ መጨረስ የነበረብኝ ጉዳይ ነበረ። እስከ 6 ሰዓት ግን እመለሳለሁ። እቤት ጽዮን ጋር እንድትሆንልኝ ፈልጌ ነበር። ግዴታ ደግሞ አጠገቧ ሰው ያስፈልጋታል። ወይኔ ያሹ ነግሬ የለ እንዴ? እኔማ ዛሬ ነው ስራ የምጀምረው። አሁንም ወደዛ እየሄድኩ ነው። አዎ ብለኸኝ ነበር። እና ምን ይሻላል? ዮናስ ቤት ነው እንዴ ያለው? አዎ ስወጣ ተኝቶ ነበር። የሚነሳ እንኳን አይመስለኝም። በቃ ልሞክርለትና ካልሰራ ሄጄ ቀሰቅሰዋለሁ። ለማንኛውም እንደዋወል። ስልኩ አይሰራም። በቃ ሄጄ ልቀስቅሰው። ዮኒ አንተ ዮኒ፣ ዮናስ ተነስ እንጂ። አቤት። ምንድን ነው? አንድ ነገር ላስቸግርህ ነበር። ምንድን ነው እሱ? ምንድን ነው? ከዛ በፊት ግን የምትሄድበት ቦታ አለ እንዴ? ኧረ እኔ የትም አልሄድም። በጣም አሪፍ። ሲስተርን ከማታ ጀምሮ ትንሽ አሟታል። እኔ ደግሞ ስራ ቦታ ግዴታ መጨረስ ያለብኝ ስራ አለና ግዴታ መግባት አለብኝ። ሚኪን ስደውልለት ስራ ገባው አለኝ። እኔ ደግሞ ሲስተርን ጥያት መግባት አልፈለጉም። ቢያንስ እንኳን ቢያማት አጠገቧ የሆነ ሰው ያስፈልጋታል እና በእናትህ እስክመጣ ድረስ እሷ ጋር እንድትሆንልኝ ነው። ምን ነው ማለቴ? መታመሟ እኮ በጣም አስደንግጦኝ እኮ ነው። እኔ ራሱ ግራ ግብት ብሎኛል። የበፊቱ እህት ያልሆንልህ እያለችኝ ነው። ሌላ እህት እየሆነችብኝ ነው። ምን እንደማደርግ አላውቅም። ወይኔ ልጁን ያዝኩትለት ግን እኔን አያርገኝ። በልተነስ እንሂዳው። ወዴት እንዴ? ወደ ቤት ነዋ። እኔ አሁን ነው የምሄደው። ስልክም እምቢ ስላለኝ እኮ ነው እዚህ ድረስ የመጣሁት። እሺ በቃ እኔ እመጣለሁ፣ አንተ ሂድ። አይሆንም። እኔ ጥዬ ከሄድኩኝማ ቀስ ብለህ ነው የምትመጣው። ኧረ አልቆይም፣ ችግር የለውም። በቤት ሳትደርስ ነው የምደርስብህ። ጓደኛዬ ለእኔ ብለህ አይደል የምትመጣው? ደስ እንዲለኝ አብረን እንሂድ። እሺ ቢያንስ እኮ ፊቴ ልታጠብ ብዬ እኮ ነው። አሁን ፊት መታጠብ 10 ሰከንድ አይፈጅ። በእናትህ ሰዓት እየረፈደብኝ ነው። እንውጣ። እሺ በቃ